ቡና ማን የፈጠረው እንጨት? አቤት እግዚአብሔር የፈጠረው ፍጥረት መልካም ነው አይደለም? በሉ እንጂ መልካም አይደለም? እግዚአብሔር የረከሰ ፍጥረት ፈጥሯል። ሰይጣን ራሱ ቅዱስ ፍጥረት አልነበረም ነው? ማን ነው የበደለ? ራሱ። ታዲያ ቡና መልካም ፍጥረት ሆኖ ከተፈጠረ ምን አድርጎ ነው የማይጠጣ ስንላቸው እንዲህ ይላሉ። ሰይጣን መቋደሻዬ ነው ብሏል ይላል። ሰይጣን እንግዲህ እንጀራ መቋደሻዬ ነው ብሎ ራብ ልናልቅ ነው? እውነት የምነግራችሁ ሰይጣን ሲጀመር እውነት ይናገራል? አይናገርም። እስመ ሐሳዊ ውእቱ ወኀበ ሐሰት መጽሐፍ ቅዱስ ላይ የተጻፈው ነው። ዮሐንስ ወንጌል ምዕራፍ 8 ላይ እሱ የሐሰት አባቷ ነው። የሐሰት አባቷ ወሶበ ይነብብ ሐሰተ እምዚአሁ ይነብብ ሐሰትንም ሲናገር ከራሷ መንጭቷ ይናገራል ብሎ ነው የሚናገር። ስለዚህ ሰይጣን የኔ ነው ያለው ሁሉ እንግዲህ ሰይጣን ቤተክርስቲያን የኔ ናት ልንሰጠው ነው? አንሰጠው። አንዳንዶች ደግሞ ባለዛሮችና ጠንቋዮች ይጠቀሙበታል። እንዴ በግን እንግዲህ ጠንቋዮች ያርዱታልና እኛ አንበላም ነው? ኃጢአት ነው ሊባል ነው? ስንዴ እኮ ከሙስሊም ቤት ቂጣ ሆኖ ይፈትታል። ከኛ ቤት አይበላም ሊባል ነው? ሰው እንዳጠቃቀሙ ፍጥረትን ይጠቀምበታል፣ ራሱ ያረክሰዋል። ቡና ያረከሰ ፍጥረት ነው የሚል ፈጽሞ የለም። ቡና እንደምን ሰተት ብሎ እንደገባ አላውቅም። አሁን እንኳን መጣሉ። አንዳንዶቹ ደግሞ ቆሮንቶስ መልእክት ላይ ቅዱስ ጳውሎስ ያጋንንትን መጠጥና የእግዚአብሔርን መጠጥ አንድ ላይ መጠጣት አትችሉም ብሏል ይላል። ያጋንንትን መጠጥና የእግዚአብሔርን መጠጥ አንድ ላይ አትጠጡ ነው ያለ እንጂ ቡና ያጋንንት መጠጥ ነው ግን አለ። ያጋንንት መጠጥ የተባለው ከጣዖት ቤት የሚሰራ ማንኛውም ነገር ከጣዖት ቤት ከተሰራ የባለዛሮች ስም ከጠሩበት፣ ጠንቋዮች ከደገሙበት፣ ያጋንንት ስም ከተጠራበት ቡና ብቻ ሳይሆን እንጀራም አይበላም፣ ጠላም አይጠጣም። ማንኛውም ነገር ከአጋንንት ቤት ከሆነ የረከሰ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። በዚያው ላይ ደግሞ እንዲህ የሚል ጥያቄ ደግሞ ቡና ጌታ የተሰቀለለት ለምልሞ ነው ሁሉም እጽዋት ሲያረጉ ቡናን ክርስቶስ ምን በድሎት? ክርስቶስ ቡናን ምን በድሎት ነው እርሳያት ለምልሞ ይዋል? እንዴ ነው አይደል? ከፍጥረት ወገን ክርስቶስ ከፍጥረት ወገን ከሰውና ከሰይጣን በስተቀር ግዛሉ ያፋለሰ ለክርስቶስ መገዛቱን ያቆመ ማንም ሰው የለም፣ ማንም ፍጥረት የለም። እንጨትም በሉት ድንጋይም በሉት ሁሉም ለክርስቶስ ተገዝቷል። እንደዚህ የሚል መጽሐፍን ፈጽሞ የለም። ቤተክርስቲያን 4 የትምህርት ቤቶች አሏት። ብሉይ፣ ሐዲስ፣ ሊቃውንት፣ መነኮሳት። የመጻሕፍት ትምህርት ቤቶች የሚያልቁት በዚህ ነው። በሏቸው እስኪ ብሉያት በሉ፣ እሺ፣ ሐዲሳት፣ እሺ፣ ሊቃውንት በሉ፣ እሺ፣ መነኮሳት። እነዚህ ሰው ሲማር በቤተ ክርስቲያን 4ቱን ጉባኤያት ጨርሶ ተመረቀ ይባላል። በ4ቱም ጉባኤያት ውስጥ ቡና አይጠጣም የሚልና ክርስቶስ የተሰቀለለት ለምልሞ ውሏል የሚል መጽሐፍ ጨርሶ አይገኝም። እንግዲህ የቤተ ክርስቲያኒቱ ትርጓሜ ቤት ከሌለ ማን አመጣው ሊባል ከየት ታመጣላችሁ? ቤተ ክርስቲያኒቱ ዋናው ወስኖ የሚያኖራት በደንብ አስተውሉ፣ ትርጓሜ ቤቷ ነው። የመጽሐፍ ትምህርት ቤት ያላለውን መናገር ፈጽሞ ነውር ነው። አባቶቻችን አልተረጎሙም። ቄርሎስ ብሏልን? አፈወርቅ ብሏልን? ቅዱስ ያሬድ ብሏልን? አባ ጊዮርጊስ ብሏልን? አቡነ ተክለ ሃይማኖት ብለዋልን? ወይስ ማን ነው ያለው? አግናጤዎስ ብሏል? ሄሬኔዎስ ብሏል? አላለ። አቡሊዲስ ብሏል? ሳዊሮስ ብሏል? አላለ። ታዲያ እንግዲህ ነቢያት ሐዋርያት ብለዋል? አላሉ። ከጣዖት ቤት ከተሰዋ ስመ አጋንንት ከተጠራበት ግን ሁሉም ክልክል ነው። ይህን ነው ለጌታችሁ ማወቅ የሚገባው ማለት ነው። ከቃሉ ጋር ናችሁ ይሆን? እግዚአብሔር ከሁላችን ጋር ይሁን። ይህን ነው። ሌላ ሰው ያሳማል፣ ሰው እንጀራ እየበላም ያማል፣ ጠላ እየጠጣም ያማል። ስለዚህ ሁሉ ምንም እንደሚገባ ማለት ነው። ከዚያ ውጭ ግን የአጋንንት ስም ቦአቦን፣ ቶና፣ በረካ እያሉ የሚጠሩ አሉ። አቦል፣ ቶና ይሄ ኃጢአት ነው። የአጋንንት ሰው እንደሚጠጣው ሻይ እንደሚጠጣው እንጀራ እንደሚበላው እንጀራ
ካስፈልገው መጠጣት መብላት ይችላል። 3 ጊዜ ማፍላት፣ 4 ጊዜ ማፍላት። እንትን መጎዝጎዝ እንትን ማጥያጥያስ ግን ነውር ነው። ሰምታችኋል አይደለም? ይሄ ከተማ ሰው የሚያጥያጥ ሰው አለ። ዝም ብሎ በዚህ ምንድነው ስሙ ቡና ስታፈሉ በዚህ የምትደጋግሱት ነገር እንደዚህ ያለውን ነገር ፈጽሞ ይህንን አሸንክታ የሆነ ነገር እንደምንፈልገው ምግብ ዝም ብሎ መጠቀም ይቻላል።